በጥንታዊቷ ኢየሩሳሌም ጨለማ በነገሰባት በዚያች ሌሊት አንድ ሰው በስውር መንገዶች ውስጥ ይጓዛል። ይህ ሰው ተራ ሌባ አይደለም። የከተማዋ ትልቅ ባለስልጣን፣ የሕግ አዋቂና የሃይማኖት መሪ ነው። ስሙ ኒቆዲሞስ ይባላል። እንዲህ ያለ ትልቅ ሰው እንደ ወንጀለኛ ተደብቆ በሌሊት የሚጓዘው ምንስ አይነት ጥያቄ ቢኖረው ነው እንቅልፍ አሳጥቶ በሌሊት የሚያስጉዘው? ዛሬ የምናየው አነጋጋሪ መምህር በታሪክ ውስጥ እጅግ አስገራሚ የሚባለውንና ዓለምን የለወጠውን ያንን የሌሊት ውይይት እንመረምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንመለከተው ስለ አዲሱ ልደት ምስጢር፣ ስለ መምህር አይሁድ ኒቆዲሞስና ስለ መድኃኒታችን ኢየሱስ ክርስቶስ ጥልቅ ውይይት ነው። ኒቆዲሞስ ማለት በወቅቱ የነበረ ታላቅ መምህር ወይም ታላቅ ሰው ነው። የሳንሄድሪን ወይንም የአይሁድ ከፍተኛ ምክር ቤት አባል፣ በሀብት የናወጠ በእውቀት የመጠቀ ሰው ነበር። ነገር ግን አንድ የሚረብሸው ነገር ነበረው። በልቡ ይህ ሰው ማለትም ኢየሱስ ተራ ሰው አይደለም የሚል ጩኸት ነበረበት። ነገር ግን አንድ ትልቅ እንቅፋት ነበረበት፣ ክብሩና ስሙ። ከኢየሱስ ጋር ካዩኝ ምን ይሉኛል የሚል ፍርሃት በልቡ ስለነበረ ሌሊቱን መረጠ። ኒቆዲሞስ ኢየሱስ ጋር ደረሰ። ጨዋነቱን ለመጠበቅ መምህር ሆይ ከእግዚአብሔር ዘንድ የመጣ መምህር እንደሆንክ እናውቃለን ብሎ ንግግሩን ጀመረ። ኢየሱስ ግን የኒቆዲሞስን አንደበት ሳይሆን ልቡን ነበር የሚያየው። ኢየሱስም እንዲህ አለው፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ኒቆዲሞስ ደነገጠ። እንዴት? እኔ ትልቅ ሰው ነኝ፣ እንደገና ወደ እናቴ ማፀን ልግባ ብሎ ጠየቀ። ኢየሱስ ግን ስለ ሥጋዊ ልደት ሳይሆን ስለ መንፈሳዊ አብዮት እያወራ ነበር። ከውሃና ከመንፈስ ካልተወለድክ አለው። ይህ ንግግር የኒቆዲሞስን የዘመናት ዕውቀት ገልብጦ ጣለው። በዚሁ ሌሊት ነው ዛሬ ዓለምን ሁሉ የሚያውቀው ታላቅ ቃል የተነገረው። ኢየሱስ ለኒቆዲሞስ እንዲህ አለው፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። አስቡት፣ ይህ ኃይለኛ ቃል መጀመሪያ የተነገረው በዚሁ ሌሊት ለፈራው ሰው ነበር። ኢየሱስ ወደ እኔ ለመምጣት የትምህርት ደረጃ ወይም ሀብት ዋጋ የለውም፣ የሚያስፈልግ እምነትና አዲስ ልብ ብቻ ነው እያለው ነበር። ብዙ ሰዎች የኒቆዲሞስ ታሪክ እዚያው ሌሊት ያበቃ ይመስላቸዋል። ግን አይደለም። ያ በሌሊት የመጣው ሰውዬ ቀስ በቀስ ተለወጠ። በመጨረሻም ኢየሱስ በተሰቀለበት ጊዜ ደቀ መዛሙርቱ እንኳን በፈሩበት ሰዓት ኒቆዲሞስ ግን በይፋ መጥቶ ነጥር የሚመዝን ውድ ሽቶ ይዞ መጥቶ የጌታን ሥጋ በክብር እንዲቀበል አደረገ። ያ በሌሊት ይሸሽ የነበረው ሰው አሁን በሞት ፊት እንኳን የማይፈራ ጀግና ሆነ። የኒቆዲሞስ ታሪክ የሁላችንም ታሪክ ነው። ምናልባት እናንተም እንደ ኒቆዲሞስ በውስጣችሁ ጥያቄ ይኖራችሁ ይሆናል። ነገር ግን አስታውሱ፣ ብርሃን ወደ ጨለማው የመጣው እንዲያጠፋ ሳይሆን እንዲያድነን ነው። ልክ እንደ ኒቆዲሞስ በድፍረት ወደ ብርሃኑ ቅረቡ። ስለተከታተላችሁን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የሰናይ ማህደር ቤተሰብ ይሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።